ሰላም የኢትዮጵያ ልጆች እንዴት ናችሁ? ዛሬ ደግሞ ጥቂት ምክር ጀባ ልበላችሁ። አንተ ጠንካራ የኢትዮጵያ ወጣት በሙላትህ ብቻ ሳይሆን በጉድለትህም ሳቅበት። ያስለቅሰህ የመጣውን እያለቃቀስ ካትሸነፍለት። ሁሉንም ችግር ከሴጣንና ከኃጢአት ጋር ከሚያያይዙ ሰዎች ጋር አትቀመጥ። ስለ ሴጣን ቀኑን ሙሉ የሚያወራ ሰው ወዳጁ መሆኑን አትርሳ። ምክንያቱም ዘመዳማሞች አይረሳሱም። ተሰባሪ ነህና የሰውን ገንዘብ ባደራ አትቀበል። ዛሬ መክፈል ስትችል የሰውን ገንዘብ ይዘህ አትተኛ። ለምነህ ተተበደር ካመስግነህ መመለስ አትርሳ። አለበለዚያ ያ ሰው ለሌላ እንዳያበድር ክፋትን እያለማመድከው ነውና ብድርህን በጊዜ መልስ። መመለስ ታልቻልክ ደግሞ ቀድሞውኑ እንዲያበድርህ አትጠይቀው። እንዲረዳህ ወይ እንዲሰጥህ ጠይቀው እንጂ። ልልህ የፈለግኩት የሰው ገንዘብ አይለፍብህ። የድሃን ንብረት አትቀማ። ትልቁ ዘመድህ ህዝብ ነውና በገንዘብህ አትመካ። ህዝብ የተናደባቸው ሰዎች ገንዘብ አላኖራቸውም። የብዙ ባለስልጣኖች መጨረሻ የማያምረው ገንዘብ ስላጡ ሳይሆን ሰው ስላጡ ነው። ፈጥነህ ስለ መፍትሄው አስብ እንጂ ችግርህ ላይ አትቆዝም። ምንም ብትደበቅ ሞትን አታመልጥምና። የላይኛውን ቤት አትርሳ። የተጣራ የሚተነፍሱ በልዩ ቤት የሚኖሩት 50 ዓመት አልዘለሉ። ለመቶ አቅደው ግማሽ ላይ ቀሩ። ስለዚህ አምነህ እንጂ ፈርተህ አትሙት። በሁሉ ነገር ላይ ጠበቃና ሐኪም ማማከር አታብዛ። ምክንያቱም ተስጋታቸው የተነሳ ሰላም ይነሱሃል። ሁኔታዎችን ተቀበል። መዋደድ እንዳለ መጣላትም ይኖራል። አብሮ ያለው ድንገት በሞት ሊወሰድና ሊጠራ ይችላል። አንዳንድ ጊዜ ቀን ሲከፋህ እንደ ዳዊት ልጅህም ጠላት ሊሆን ይችላል። የሚቀጥል እንጂ ገና የሚጀምር ዓለም ላይ ምንም ነገር የለም። አንድ ቀን እነዚህ የአካል ክፍሎችህ የተመካህበት ውበትህ ጋን ብለው የሚያምጡበት ጊዜ ይመጣል። አካልም ይለግማል። አምላክህን አትርሳ። ሁሉንም ነገር በዝርዝር ለማወቅ አትፈልግ። ስለ አንድ ሰው ከመጠን በላይ የሆነ መረጃ መያዝ እመነኝ እንድትሰጋና እንድታብድ ያደርግሃል። የተሰጠህ ዕድሜ እንኳን ሰው ጓዳ ልትውልበት ይቅርና ለራስህን ጉዳይ በቂ አይደለም። እኔ እናንተ ሁላችንም አንድ ቀን እንፈርሳለንና ቤት የፈረሰ ብለህ ስታለቃቅስ አትኖር። በምድር ላይ አዲስ ነገር የለም። ሁሉም የሚደገም ነው። አዲስ እግዚአብሔር ፈጣሪ ብቻ ነው። የሆነብህ ነገር ሁሉ ሲሆን የነበረ ነው። ያለህበትን ሁኔታ ተቀበል። ሀገር አሳደዱህ፣ በቃ ተቀበል። ምክንያቱም ምድርና ሞላዋ የእግዚአብሔር ነው። አብርሃም፣ ዳንኤል፣ ሙሴም ስደተኛ ነበሩ። አንተ የምታሟቸው ችግር የለም። አይዞህ የኔ ልጅ በርታ። አወገዘህ አጥፍተህ ተሆነ ተመለስ። ንጹሕ ትሆንክ በጥድቅ ለሚፈርደው ተውለት። ቀኑን ሙሉ አሳደዱኝ ገፉኝ እያልክ ስትበስል ስትቆዝም አትዋል። ስለዚህም የኔ ልጅ ጠንከር በርታ በል። ቀኑ ከዳህ ግባ ወደ ጓዳ። ዝም በል። ዝም ያላፍ ዝንብ አይገባበት። ለፈህበትን ወሰዱብህ፣ አይዞህ። ለነገሩ ሞተህም ስለማታየው ነው እንጂ ንብረትህን የሚካፈሉትም ልክ እንዲሁ ነው። ስለዚህም ለመኖርህ ዋጋ ስጥ። ራቁትህን መተህ ራቁትህን የምትሄድ መንገደኛ ነህና በርታ በል። ሀብትህም ቢሆን የቀን አበልህ ነውና የመንገድ ስንቅህም ነውና ስንቁን መንገዱ ሲያበቃ ያበቃል። ናው ገበታ በሰማይ ነውና ተመስገን በል። እናንተ ጠንካራ የኢትዮጵያ ልጆች ያላችሁበትን መቀበል ተመታመም ያድናችኋል። በምንም ነገር ውስጥ ለፉ። ሊያልፍ የተገባው ሁሉ ያልፋል። የማይጋፉትን ግንብ ዞሮ ያልፉታል እንዲሉ የማትገፉት ግንብ ጋር ስትላተሙ አትኑሩ። እስትንፋሳችሁ ታለ በሕይወት ታላችሁ ተስፋላችሁ። ሰላም ተናንተ ይሁን። ወዳችኋለሁ። ተባረኩ።